ይበቃል። ሲጀመር አሁን እኔ እና እሱ ጊዜ ያስፈልገናል አይደለ? ለምን አትታይንም? ለምን ከህይወታችን አትወጪም? ምን ችግር አለ? በህይወትሽ ጥሩ ሰው እሱ ብቻ ነው። ፈጥሮ ምናምን የምትጠብቁኝ እኔ በሌለሁበት። እኔ እኮ ነው ሚስት። እኔ በሌለሁበት ሌላ ሴት ምን ይሰራል ቤት ውስጥ? ከዛ ድረስ መደራረስ የሚያምራል እንዴ? እኔ ካንቺ ጋር ሲጀመር አሁን የልቤን ሳልነግረው ሄደህ ተመልሶ ያው ደማሙ ቤት የእንግዳ ቤት እንዲህ በጣም ነው እኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ? ቤትሽን ጥለሽ መውጣት፣ ቤትሽን ጓዶሽን በርሽን ባዶ ካደረሽ እንደዚህ ማንም ይፈነጭበታል። እንደዚህ ማንም እየገባ እንትን ያደርግበታል። ሄርሜላ በግል ስብናሽ ጥሩ ልትሆኚ ትችያለሽ። ጥሩነትሽ በጣም ነው የሚገርመው። እኔ በጣም እያት ሁኔታዋ እያት ወይኔ ራሴን እንድጠብቅ ፈልጋለሁ። እኔ ሲጀመር እንደዚህ እንድትሆን አልፈልግም። እንድትጨናነቅ አልፈልግም። እንደገና ደግሞ በቃ ይሄ ሁሉ ሰው ላንተ ነው አይደል እየተጨነቀ ያለው? ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደህና ሆነህ እንድናይክ እንደ ድሮ ቢያንስ የለሁበትም። በጣም ሮንግ ነው የምታደርገው ነገር። በጣም ኦድ የሆነ ነገር ነው የምታደርገው። በጣም ጸያፍ የሆነ ነገር ነው። የእውነቴን ነው የምላችሁ። እንዴ የትኛዋ ሚስት ነች ከባሏ ጋር ተጣልታ አንዲት ሴት መታ እንዲየደባበሰሽ በቃ እንደዚህ አይነት ተረጋጋ ምናምን? ከሁኔቷ ታስታውቃለች እኮ። ስራዋ ይገልጻል እኮ። ሄርሜላ የምትባል ልጅ የምታደርገው ነገር ስራዋ ይገልጻል። ለመላየት የእውነት ግን እንደዚህ ትዳር የተፈተነ ትዳር እኔ በህይወቴ አጋጥሞኝ አያውቅም። እንደዚህ ትዳር እውነት ጠላትና ወዳጁ ያልተለየበት በዚህም እየተባለ ከባድ ፉኩቻና ጥላቻና መረጋገጥ ያለበት እንደዚህ አይነት ትዳርን ያጋጥሞኝ ያውቃል። ለብሰሽ ምናምን እንደዚህ አድርገሽ እኔ ልብስ ይሹ ምናምን ሆኖ አይደለም። በቃ ኦዲየንሱም አይወድም እንደዚህ አይነት ኦድ የሆነ አለባበስ አይወድም። ግን አመጣጠሽ ራሱ እንደሚመስለው ማለት ነው። ገባሽ አይደለ? የተለየ ይሄ ምንድነው የሚባለው? ይሄ ሩታ ይሄንን ቪዲዮ ስታይ ምን አይነት ስሜት ይሰማታል? እስኪ በእናታችሁ ንገሩ። ሩታ ይሄን ቪዲዮ ስታይ ምን አይነት ስሜት ነው ሊያድርባት የሚችለው? ምን አይነት ስሜት ነው ሊፈጥርባት የሚችለው? እውነት ለመናገር ፍጹም ማለት ነው በቃ ነውር ነው። በቃ ነውር የማይደረግ ነገር ነው። አረ ነውር ነው። ትዳር ውስጥ ሆኖ ቤስት ፍሬንድ የሚባል ነገር የለም። አረ ነውር ነው። እንዴ የምትናገረው ነገር ያለበት ሁኔታ ጥሩ አይደለም። እኔ ደግሞ አብርሃምን በዚህ መልኩ ማየት አልፈልግም። ምክንያቱም ከዚህ በፊትም ቢሆን በደበረው ሰዓት መጥቼ ደስታውን ለመመለስ ነው በቃ እንደ እህትነት እንደ ጓደኝነት እያደረኩ የነበረውና የሆነ ሰዓት አይደለም። እኔ ግራ ግብት የሚለኝ ሄርሜላ ለምንድነው የከበደሽ? ለምንድነው አንድ አላማና አንድ ግብ ከሌለሽ በስተቀር በዚህ ደረጃ አንድ ባለትዳር ወንድ ላይ የዘመኑ መንፈስ ነው መሰለኝ። ይቅርታ አድርጉልኝ ቤተሰብ፣ ይሄን ስል በጣም ይቅርታ አድርጉልኝ። የዘመኑ መንፈስ ነው መሰለኝ። እኔ በቃ ባለትዳር ወንዶች ላይ እየሄዱ እንደዚህ መለጠፍ። ልጁ ባለትዳር ነው፣ ለዛውም ትዳሩ የተናጋበት መረጋጋት የሚፈልግ ባለትዳር። አንቺ አሁን በዚህ ሁኔታ ውስጥ መተሽ እንደ እህትነት እንደ ወንድምነት እንደ እህቱም አይደለሽም እንደ ጓደኛም አይደለሽም አይደል እንዴ? በቃ አሁን አንደኛ ነገር የምትመጭበት ሁኔታ በዚህ ሁኔታ ውስጥ አንቺ እንደ ምክንያት ተጠቅሰሽ ከተነሳሽ መራቅ ነው እንጂ ምንድነው እንደዚህ የሚያስፈልገው? እኔ አሁን ከአብርሃም ጋር ስለሆንሽ ስላልሆንሽ አይደለም ጉዳዩ ኢሹ። ገባሽ? ሚዲያ ላይ መተሽ በእርግጠኝነት ሆነሽ በቃ አይደለ አይንሽም በጨዋጥበሽ ምክንያት አንቺ እንዳልሆነ ሰው ምንድነው የተፈጠረው? ምንድነው የሆንከው? ነገሩን ለመፍታት እና ደግሞ በቃ እንዲህ ተጎርቶ ማየት አልፈልግም። ምንድነሽ አንቺ ማየት የማትፈልጊው እንዴ? ለምንድን ነው እንዴ? ይሄ ልጅ በቃ እስቲል ህይወት አለው። ህይወት ካለው ደግሞ በቃ ከህይወቱ መራቅ ነው ያለብሽ እንዴ? በዚህ ሁኔታ ሙጭጭ ማለት እኮ ለአንቺም እኮ ከባድ ሁኔታ ነው የሚፈጥርብሽ። ይቅርታ አድርጊልኝና ከባድ ነው እንዴ? ቤተሰብ ጓደኞችሽ ሲያዩ ይሄን ነገር ምንድነው የሚሰብ በይ ነው እንደሚሉሽ ነገሮች ተስተካከለ በሚልበት ታይም ላይ ሴት ልጅ የማሰበው ነገር ይኖራል። ከዚህ በፊት ደግሞ አብርሃምን አይኖ ማለት ፊት ለፊት ላይ ከእናንተ ጋር ሆኜ ወይም ደግሞ ከሱ ጋር ሆኜ ወደ እናንተ በሚመጣ ታይም ብዙ ነገሮችን
ያስተማረኝ ሰው ነው። እውነት ነው የምላችሁ። እንድና ያስተማረሽ እኮ ግራ የሚገባኝ የመጣሽበት ጊዜ እኮ ለምንድን ነው ማታ አብረን ፎቶ እንነሳ እንዲህ በለኝ በረደኝ ቀፈኝ በዚህ ግባ ማለት አጉል አክት ነበር ስታደርግ የነበረው። ኢቭን ተምብኔሉ ራሱ የሚለቀቀው ተምብኔል ራሱ ተመልካቹ ለአንቺ ጥሩ ግምት እንዳይኖረው አድርገሽ ነበረ እና ተመልካቹ ራሱ ለአንቺ ጥሩ ግምት እንዳይኖረው ጥሩ ሐሳብ እንዳይኖረው በቃ ምንድናት እቺ ሴት ምን አይነት ሴት ነች እንዲል ነው እኮ የሚያደርገው እያደረግሽ ያለሽው ሁኔታ ማለት ነው። መጀመሪያ ስታረግ የነበረው በኋላ ላይ ከሩታ ጋር ታርቀሽ ምናምን ከንተን ካልሽ በኋላ የቤቱ ፈላጭ ቆራጭ አይነት ነገር ቀድመሽ መተሽ ምናምን ነገሮችን እንትን ብለሽ እንጠብቃት እንኳን ሳትይ ስለዚህ በቃ ተባኖብሻል። በቃ ለዚህ ነገር መፍትሄ አትሆኝም አንቺ ችግር ነሽ ከተባለ መራቅ ነው ያለብሽ። በእርግጠኝነት ልጁ ይሄን ነገር ፈቶ ካልተስተካከለ የማይሆን ከሆነ በቃ ያሰብሽበት ዓላማ ስለሆነ ትመጫለሽ ማለት ነው። እና እኔ አሁን ለሃይሚ አይደለም ለሃይሚ ብቻ ሳይሆን በሷ ልክ እንደሷ ያላችሁ እንቅፋቶች እንደሷ አደገኛ የሆናችሁ ሰዎች ላይ ነው እንደዚህ አይነትን ነገር የምንመለከተው ማለት ነው። ስለዚህ ቀድሞ ዓላማሽና ቀድሞ ግብሽ በዚህ መልኩ ነበር የሚታይ የነበረው። በዚህ መልኩ ነበረ በቃ በጣም እንትን ሲል የነበረው በቃ። ስለዚህ አንቺ ከቤስት ፍሬንድነቱ በላይ በቃ በደንብ አድርገሽ ውሽምነቱ ላይ ገፍተሽበታል። እውነት እንነጋገር ነው ነገር ከማንሳት አንዳንድ ጊዜ ደግሞ ወደ አንድ ሰው ብቻ ማድላታል። አሁን ሩታ እንፋታ የሚለውን ሐሳብ ስታነሳ አንዳንድ ሰዎች እንዲፋቱ እንትን የምትሉት ነገር አለና ያ መንስኤ አይሆንም። እነሱ እኮ አሁን ሁለት ሰው አይደሉም አንድ ሰው ናቸውና ታይ እንትን ለማረጋጋት ነው ለማስተባበልና ጫጫሙን ለማለት አትሞክሪ። በቃ የፍቺ ምክንያት አንደኛ አንቺ ነሽ፣ ሲቀጥል ደግሞ ቀድሞም የነበረባቸው ቁርሾ ነው። ግን አሁን ከምንም በላይ ተጠያቂ ልትሆኚ አንቺ የምትችይው አንቺና አንቺ ነሽ። ስለዚህ ምንም ነገሩን ማድበስበስና ነገሩን እንትን ማድረግ አያስፈልገውም። በቃ አንቺ ለዚህ ችግር መፍትሄ መሆን አትችይም። ይበልጥ ቤቱ እንደዚህ በመጣሽና እንትን ባልሽ ቁጥር ሐሳብ በሰጠሽ ቁጥር ነገሩን ታገኘዋለሽ እንጂ መፍትሄ ልትሰጪ አትችይም። የሆነው ሆኗል አይደል? ኤርሚያል ሰባም ብሎ ከዚህ ብሎ ማልቀስ ነው ስራው። ምግብ አይበላም ያለችው ሰምታችኋል። ከዛ ባለፈ ደግሞ ለምን በዚህ መልኩ ትጨናነቃለህ? በቃ የሆነው ሆኗል አይደል? ኤርሚያል ሰባም ብሎ የሆነው ሆኗል። በቃ ሆኗል። ሄዳለች። አያስፈልግም። አላረገሽም። አንቺ እዚህ ጋር ስሜቱን አልተረዳሽውም። አንቺ እዚህ ጋር ልጅ የሚባል ትዳር የሚባል ነገር እንትን አላልሽ። የሆነው ሆኗል ማለት ይቺ ልጅ የያዘችው ቦርጭ መሰለሽ እንዴ? ልጅ እኮ ነው፣ ኃላፊነት እኮ ነው። ገባሽ አይደል? ይቺ ልጅ ብዙ ነገር ብላ ነው እልሃና እሷም ከዛ ሆይ የሚሏት ሰዎች እንዳሉ ሆኖ አንቺ የሆነው ሆኗል ማለት ምን ማለት ነው? እኔ አሁን ያልገባችኝ ቃል እቺ የሆነው ሆኗል የምትል ቃል ምን ማለት ፈልገሽ ነው? የሆነው ሆኗል እቺ ትዳር እኮ እናቱ ብሎ አልሆነም። እሺ ብሎ ካልሆነም ራሱን ይጉዳ ምናምን አይደለም። እዚህ ቤት ውስጥ እንደዚህ ተገላልጠሽ መምጣቱ ራሱ ምንድነው አላማው? አንቺ ልጅ እኔ አሁን እያሳሰበኝ የለው አሁን አብርሃም ታሟል ካላስታመምኩት እዚህ ቤት ተቀምጬ እንዳትይ ነው ያ ቤት ውስጥ ሆኜ አስታምመዋለሁ ማለትሽ አይቀርም። ሜቢ ብለሽም ሊሆን ይችላል። እኔ ያው ምን ለማለት ፈልገሽ ነው? የሆነው ሆኗል ማለት ዝም ብሎ ማልቀስ ነው ስራው። ምግብ አይበላም። ያውቀን ሙስንጨጭ ነው ምን አይነት ከሰማሽ ላኪን እየተናገረ ነው ይመስል ሲያብራራ በቃ ምንድን ትያለሽ ብለነው አልሆንም ብሎናል። እስቲ እሺ ካለሽ ነገር እንደዚህ መሆን የለብህም አይደል? እንደ አብርሽ ትሪት ሰው አይደለህ እንዴ? በቃ ነገሮችን እኮ ቁጭ ብሎ ምክር ታለው ይሄን በእርግጠኝነት በመጣሽ ቁጥር ውስጡ ውይ እያለ ነው። በቃ በእርግጠኝነት ማለት ነው። ለምን መሰለሽ አሁን ተሰምቶታል። ኦልሬዲ ትዳሩን ፈቷል፣ ፈርሟል። ወረቀቱ እንዳልገባ ነግሬያቸዋለሁ፣ ግን ፈርሟል። ያለበት ሁኔታ አሁንም ውይ ያስባለው ነው። ግን አሁንም በቃ ምንድነው መንፈሱ ያንቺ እዚህ ጋር ሙጥኝ ማለት ለምን አንተናንቺ በቃ ኔክስት ጀመር እንደዚህ እንድትሆን አልፈ እሷም ቢጠራናት ወይ እና አቤት አንተ ብዙ ነገር ስላደረገች ብዙ ነገር ስለሆነችም ተመልከቱ ትሰማታለህ ብለን ነው።
እሷም የጠራናት ተመልከቱ። ጠርተው ነው አለበለዛ ጋሽዬም አብዬም ጠርተን ነው እነሱ ደግሞ ምንድነው ወደ ላይ በጣም ነው የምታቃጥለው እኮ። ተመልከቱ። አቤል የተናገረውን ሰምታችኋል። የጠራናት እኛ ነን። ሲጀመር እነሱ አላማ አላቸው። ሩታን ከዚህ ቤት ነቅለው አውጥተው መንቅረው እቺን ልጅ አስገብተው የሚፈልጉትን ነገር ምንድነው? እናንተ በዚህ ደረጃ ልጁ ላይ እንደዚህ ያረጋችሁ ሙጥኝ ያላችሁት እኛ ነን የጠራናት። እንደዚህ ምንድን መፍትሄ ያላት እሷ? እናንተ ነገር ማጋጋል ነው። ጭራሽ የነ ኖቤልና የነ አቡሽን ስራ ትክክል ናቸው ብላችሁ ነው እናንተ እያደረጋችሁ ያላችሁት። እኛ ነው የጠራናት ማለት ምን ማለት ነው? እንግዲህ ተመልከቱ። እኛ ነን የጠራናት ካሉ እነዚህ ልጆች ሆን ብለው አላማ አላቸው እዚህ ቤት አምጥተው ለማፈር። በጣም ነው የሚገርመው። እኔ በጣም እያት ሁኔታዋ እያት ወይኔ ራስህን እንድጠብቅ ፈልጋለሁ። እኔ ስትጀምር እንደዚህ እንድትሆን አልፈልግም። እንድትጨናነቅ አልፈልግም። እንደገና ደግሞ በቃ ይሄ ሁሉ ሰው ላንተ ነው አይደል እየተጨነቀ ያለው? ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደህና ሆነክ እንድናይክ እንደ ድሮ ቢያንስ ወይኔ የለሁበትም። በጣም ሮንግ ነው የምታደርገው ነገር። በጣም ኦድ የሆነ ነገር ነው የምታደርገው። በጣም ጸያፍ የሆነ ነገር ነው። የእውነቴን ነው የምላችሁ። እንዴ የትኛዋ ሚስት ነች ከባሏ ጋር ተጣልታ አንዲት ሴት መታ እንዲየደባበሰሽ በቃ እንደዚህ አይነት ተረጋጋ ምናምን? ከሁኔታዋ ታስታውቃለች እኮ። ስራዋ ይገልጻል እኮ። ሄርሜላ የምትባል ልጅ የምታደርገው ነገር ስራዋ ይገልጻል። እንዲህ እየነካካች እየደባበሰች አይዞህ እንድትረጋጋ ነው እንደዚህ እንድትጎዳ ምናምን አልፈልግም። ይበልጥ እቺ ልጅ ቤተ ባስገባ ቁጥር ማለት ነው የመታረቅ እድልህን እያባከንከና ማለት ነው እየገደልክ ነው የምትሄደው። በቃ ገባ? እውነተኛ ሰው እውነተኛ ወዳጅ እውነት እሷ የነሱ ትዳር እንዲፈርስ የማትፈልግ ብትሆን ኖሮ ነው ከሁኔታዋ ከመጀመሪያዋ ማለት ነው በእንደዚህ አይነት ጉዳይ አትመጣም ነበር። ይቅርታ ኦኬ ሶሪ በቃ እዛሽ ቤት አልገኝም ማለት ይችላል ነበር። ግን ሲጀመር በቃ አይደለ መንፈሳዊ እንትን ይሄ መጥፎ ቅናት አለባት። መንፈሳዊማ መልካም ነው። ማንም ሰው ወዳጃችን ላይ ቆይ ከመንፈሳዊ ቅናት ተነሳስተ የምታደርገው ነገር ብዙ ነገሮች አሉ። ስቲል ግን የምናየው ሄርሜላ ላይ ግን ማለት ነው ፍጹም ነውርና ነውር ነው። ፍጹም ነውር ማለት ነው። በቃ የአንድን ነገር ክፍተት ተጠቅማ ሩታም በጣም ሰነፍነሽ፣ እውነት ለመናገር በጣም ሰነፍነሽ። በዚህ ደረጃ ለዚህ ልጅ እድል መስጠትሽና ለዚህ ልጅ እንትን ማድረግሽ በጣም ይሄ በቃ ያንቺ መሸነፍ ነው የሚያሳየው። በቃ እንደዚህ እስከምትሆን ድረስ እንደዚህ አርጋ እንደዚህ እንትን ብላ እስከምትመጣ ይሄ ድረስ እንትን ያለችው ባንቺ እንትን ነገር ነው። በቃ በቶሎ ማክረፍ፣ ቶሎ ቤትሽን ጥለሽ መውጣት። ቤትሽን ጓዱሽን በርሽን ባዶ ካደረሽ እንደዚህ ማንም ይፈነጭበታል። እንደዚህ ማንም እየገባ እንትን ያደርግበታል። ሄርሜላ በግል ስብናሽ ጥሩ ልትሆኚ ትችያለሽ። ጥሩነትሽ ግን እዚህ ጋር በጣም ያረክሰዋል። በቃ ከባህሪሽ ትለያለሽ እኮ። እንዴ በጣም እኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ? ምንም ነገር አልፈልግም። እውነት እኔ ደህና ነኝ። ምንም ነገር አልፈልግም። እነሱ ግን ምንም የሚጨናነቁት እሷንም እኛንም አንቺ ሊያስጨንቁሽ ፈልገው ነው። እነሱ እኔን በማስጨነቅ ምን የሚፈጠር ነገር አለ? አብሽ ለምን ራስን አትጠብቅም? ሞኝ ነገር አንተ በርን ዝግት አድርገህ እነዚህ ልጆች ባታደርስስ? አለመብላት እኮ ለምን ያስጨንቃል? ምግብ ሳትበላ ሲጀመር በጣም ነው የምትጎዳው። በዛ ላይ ታተኩሳለህ። እስቲ ራስን ራሱን ለማየት ሞክር። እንዴ ታሞ በመተኛት ነው እንዴ መፍትሄ የሚሆነው? ይሄ ሁሉ ሰው ላንተ አይደል እንዴ እየተጨነቀ ያለው? ኤፍሬም ጠርቼዋለሁ እየመጣሁ ነው ብሏል። ምን ተፈጥሮ ነው ብሎ ደንግጦ ያንተ ነገር ይሄ ሁሉ ሰው እያሳሰበው ነው። እሺ ሄርሜላን የጠራችሁባት ምክንያት ምንድነው ነው? በቃ አሁን እኮ በዛ በኩል እሷን ለመላየት እንዲወጥራሉ፣ በዚህ በኩል ደግሞ እሱን ለመላየት። የእውነት ግን እንደዚህ ትዳር የተፈተነ ትዳር እኔ በህይወቴ አጋጥሞኝ አያውቅም። እንደዚህ ትዳር እውነት ጠላትና ወዳጁ ያልተለየበት በዚህም እየተባለ ከባድ ፉኩቻና ጥላቻና መረጋገጥ ያለበት እንደዚህ አይነት ትዳርን ያጋጥሞኝ አያውቅም። ፍጹም ነውርና ነውር እየታየበት አላውቅም። እኔ አይዶን ነው ግን በዚህ መንፈስ ድረስ እየመጣ እንደዚህ የሚበተንበት ትዳር እኔ አይቼ አላውቅም። በእውነት
ስለዚህ ደህና ለመሆን ሞክር። አብርሃም ልትመክሪ እንዳልመጣሽና ለሌላ ነገር ለማሳሳት እንዳልመጣሽ ካለባበስሽና ከሁኔታሽ እኮ ይለያል። እኮ ካለባበስሽና ከሁኔታሽ እኮ ለይተን እኛ እኮ እንትን ብለንሻል። በቃ እኔ አሁን አንቺ ላይ ለመውረድ በቃ እንዲህ ነው ማለት አይደለም፣ ከሁኔታሽ ነው። እኔ አሁን አብርሃምን ጠቅልለሽው ብታገቢው ገባሽ፣ ኦዲየንሱም ጉዳዩ ላይ ይችላል ገባሽ። ግን ከድሮ ጀምሮ ሲያየው ብዙ ነገሮች እንትን ሲዩባቸው እነዚህን ጥንዶች ስንወዳቸው እነዚህ ጥንዶች እንደዚህ ያደረጉ እነዚህ ጥንዶች ምናምን እያለ ብዙ ኦዲየንስ ያፈራ ቲም ነበር። ይሄ ሁለቱ እንትኖች አንደኛ እንደ ፋሚሊ ማለት ነው። እነሱ በዛ ደረጃ የመጡ ናቸው። ለሚወዷቸው ሰዎች ለሚወዷቸው ነገር ደግሞ ደጋግመው ይጠይቃሉ። ምንድነው የተፈጠረው ማለታቸው አይቀርም። አንቺ ግን ምን ቤት ነሽ ከመጀመሪያው? ኤኒሃው በጣም ሃይሚ እየሰራሽ ያለሽው ነገር ሶሪ ሄርሜላ እየሰራሽ ያለሽው ነገር ፍጹም ስህተት ነው። በቃ አልተስተካከለም። አሁንም ቢሆን በጣም እኔ እኮ ግርም የሚለኝ በዚህ ደረጃ ለብሰሽ ምናምን እንደዚህ አድርገሽ እኔ ልብስ ይሁን ምናምን ሆኖ አይደለም። በቃ ኦዲየንሱም አይወድም እንደዚህ አይነት ኦዲዮን አለባበስ አይወድም። ግን አመጣጥሽ ራሱ እንደሚመስለው ማለት ነው። ገባሽ አይደለ? የተለየ ምንድነው የሚባለው ይሄ ተቃራኒ ጾታ ግፊ እንትን ሊፈጥር የሚችል ነገር ሌላ አሁን ሩታ ይሄን ሶሪ ይቅርታ አድርጉልኝ። እኔ አሁን በጣም ተቆላጠ በጣም ስሜቴ ስለሆንኩ ማለት ነው። ሩታ ይሄንን ቪዲዮ ስታይ ምን አይነት ስሜት ይሰማታል? እስኪ በእናታችሁ ንገሩ። ሩታ ይሄን ቪዲዮ ስታይ ምን አይነት ስሜት ነው ሊያድርባት የሚችለው? ምን አይነት ስሜት ነው ሊፈጥርባት የሚችለው? እውነት ለመናገር ፍጹም ማለት ነው። በቃ ነውር ነው። በቃ ነውር የማይደረግ ነገር ነው እንዴ። መልካም አስበሽ ቢሆን በውጭ ታገኘዋለሽ። ምንድነው በስልክ እንዲህ በቃ እኔ እንዲህ ታርጌ ልፍታ በእኔ ምክንያት ነው የተፈጠረው፣ ስለዚህ በምን መልኩ ሶፍ ላድርገው ምናምን ትይ ነበር። ግን እዚህ ጋር የምናየው ጭራሽ ኦዲየንሱን ላይ ትኩረት የተደረገ ነገር ነው። ተነስቶ ቦታ ቀይሮ ፊት ለፊት የሆነበት ምክንያት ኦዲየንሱ ላይ ትኩረት የተሰባሰበለበት ጉዳይ አለ። ማሰብ ያለብህ እንጂ እንደዚህ እየታመምክ አይደለም ነገሮች የምታስበው። ሁሉም ነገር በቃ ለእግዚአብሔር ተው። ስለምን ቢስተካከል ነገር አለ ወይ? ስላለቀስክ ቢስተካከል ነገር አለ? የምትመልሰው ነገር አለ? አሁን እኮ ራስህን አጠንክረህ አበርትተህ ሁሉንም ነገር ማድረግ እንደምትችል አሳይተህ ነው ነገሮች እንዲስተካከሉ የምትሞክረው። እግዚአብሔር የፈቀደው ነው የሚሆነው። ደህና መካሪ ነው ያመጡልን። አይ ደግሞ እንደዚህ ሆነ ማየት አልፈልግም። ኧረ በስመ አብ እቺ ልጅ ፍጹም አደገኛ ሆና ነው የመጣችው። ስለዚህ እንደዚህ እንድትሆን አልፈልግም። በጣም ነው የምታተኩሰው። ራስህን ጠብቅ። ስለዚህ ታሙነተኛ እንዴት? እሺ ምግብም እኮ በደንብ ሩታ ይሄን ቪዲዮ ስታይ ምን ሊሰማሽ እንደሚችል እረዳለሁ። ባታዩ ይመረጣል። ሩታ ይሄን ቪዲዮ በእውነት እኔ ሄርሜላ የለቀቀችው ቪዲዮ አይተሽ ምን ሊሰማሽ እንደሚችል አላውቅም። በጣም በቃ ከባድ ነገር ነው አንቺ ላይ እየተደረገ ያለው በዚህ በማየው ነገር ማለት ነው። እና ምን ሊፈጠር እንደሚችል አላውቅም። መጨረሻውን እንግዲህ ለማየት ያብቃል። ሄርሜላ ፍጹም አደገኛ ሆና ነው ማንም የማይመልሳት አደገኛ ሆና ነው የመጣችው። ባይ እኔ የለሁበትም።